ኢትዮጵያን ያገለለው የቀይ ባህር የትብብር መድረክ ከጀርባው ያለው ሚስጥር ምንድነው? ዋነኞቹ መሪዎችስ ማን ናቸው? ሀያላን ሀገራትና ቀይ ባህር ምን አገናኛቸው? ውድ የተረክ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በቀይ ባህር ላይ እየተፈጠረ ስላለው አዲስ የኃይል አሰላለፍና እንቅስቃሴ ትሰማላችሁ። ኢትዮጵያን ከቀይ ባህር ለማራቅ ከጀርባ ስላለው ጉዳይም በተመጠነ ቆይታ በርካታ ሐሳቦችን እነግራችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ቀይ ባህር ሀያላኑ በከፍተኛ ትኩረት የሚጠብቁትና የሚመለከቱት ባህር ነው። ቀይ ባህር የዓለምን የኢኮኖሚ እንቅስቃሴ የሚዘውር በርካታ መርከቦች በስዊዝ ካናልና በባቤል መንዴብ ሸርጦች የሚተላለፉበት፣ በርካታ ሀገራትም ለባህሩ ደህንነት መጠበቅ ሌት ተቀን በትኩረት የሚመለከቱት የዓለማችን የኢኮኖሚ ልብ ሊባል የሚችል ስፍራም ነው። በቀጠናው አሜሪካን ጨምሮ የምዕራቡ ዓለም ሀገራት ተጽዕኖአቸውን ለማሳረፍ ከፍተኛ ፉክክር የሚያደርጉበትና የቀጠናው ሀገራትም የበላይነታቸውን ለማሳየት የሚሽቀዳደሙበት ባህር ነው። በተለይ አንዳንድ ሀገራት የአካባቢው ዋነኛ አዛዥ ናዛዥ ለመሆን በሌሎች ተቀናቃኞቻቸው የበላይነትን ለመውሰድ ጭምር የሚፎካከሩበት የዓለማችን ወሳኝ ስፍራም እንደሆነ ይገለጻል። የቀይ ባህር ቀጠና በርካታ ስጋቶች አሉበት። በተለይም በባህሩ ላይ የሚንቀሳቀሱ ግዙፍ የንግድ መርከቦችን የሚያጠቁ የተለያየ ዓላማና ተልዕኮ ያላቸው የባህር ላይ ወንበዴዎች ዋነኞቹ ናቸው። እነዚህ ታጣቂዎች በባህሩ ላይ የሚፈጥሩት ችግር ዓለምን ወደ ከፋ ኢኮኖሚያዊ ምስቅልቅል ሊወስድም ይችላል። የባህርን የበላይነት ተቆጣጥሮ ኃይልን ለማሳየት ከሚፎካከሩ ሀገራት መካከል ጅቡቲ ላይ ወታደራዊ ሰፈሮቻቸውን የተከሉት አሜሪካ፣ ፈረንሳይና ቻይና ይጠቀሳሉ። በጂኦግራፊያዊ አቀማመጥ ለባህሩ ሩቅ ቢሆኑም በአካባቢው ላይ ባላቸው ጥቅማቸውን ለማስከበር በትንሿ የቀንዱ ሀገር ከተቀመጡ ሀገራት መሃልም ይጠቀሳሉ። ለቀይ ባህር ቅርብ ሆኖ በባህሩ ላይ ተጽዕኖአቸውን ለማሳየት የሚገዳደሩም አሉ። ሳውዲ አረቢያ፣ ኢራን፣ ቱርክ፣ ኳታር፣ የተባበሩት አረብ ኤሚሬትስና እስራኤልም ይገኙበታል። ሌሎች ደግሞ በቀጠናው ላይ ባላቸው ወዳጅ ሀገሮቻቸው በኩል ፍላጎቶቻቸውን ይከውኑበታል። ምዕራባውያንና አሜሪካ የባህሩ ደህንነትና ሰላም መጠበቅ ያሳስበናል፣ ልንጠብቀውም ይገባል ብለው በጅቡቲ ከከተሙ ከራርመዋል። በጅቡቲም ወታደራዊ መቀመጫም አላቸው። ቻይና ብቻዋን በጅቡቲ ወታደራዊ ሰፈርን መስርታ ከ10,000 የሚልቅ ቁጥር ያለው ወታደሯን በትንሹ ሀገር ላይም አስፍራለች። በርካታ ሀገራት በርካታ ሺህ ቁጥር ያለው ወታደራቸውን በቀይ ባህር ላይ ያላቸውን የበላይነት ለማስጠበቅና ጥቅማቸውን ለማስከበር በማሰብ በቀጠናው በቀጥታም በተዘዋዋሪም አስፍረዋል። ይሄ ትርጉሙ ከፍ ያለ መልእክት ያለው የሀያላኑ እንቅስቃሴ ለቀጠናው ሀገራት ቀላል የማይባል ስጋትንም ይፈጥራል። ሌላው ቀርቶ በቀጠናው በቅርብ ርቀት የጦር ሰፈራቸው የሚገኙት አሜሪካና ቻይና በዓለም ስርዓት ውስጥ ባላቸው የተቃረነ ሐሳብ ከፍተኛ ተገዳዳሪነትም የተነሳ ወደ ግጭት ቢያመሩ ምን ሊፈጠር እንደሚችል መገመት ከባድ ነው። ኢትዮጵያ ከቀይ ባህር በጣም በቅርብ ርቀት የምትገኝ ሀገር ናት። ከጥቂት 10 ዓመታት በፊት ቀይ ባህር የኢትዮጵያ አንድ አካልም ነበር። በዓለም አቀፍ ሕግ መሠረት ኢትዮጵያ ቀይ ባህርን የመጠቀም መብት አላት። ያንን መብቷን ተጠቅማ በሰለጠነ ዲፕሎማሲያዊ መንገድ በቀጣይ ጊዜ እንደምትጠቀምበትና ጥቅሟንም እንደምታስከብርበት ባለፉት ዓመታት ተደጋግሞ ሲነገርም ይደመጣል። ይህንን ለማሳካት በአሁኑ ጊዜም እየሰራችበት ትገኛለች። በቀጠናው ከላይ ከጠቀስናቸው የሩቅ ሀያላን ሀገራት በተጨማሪ በቅርብ ዓመታት ውስጥ ሌሎች የኢትዮጵያ ጎረቤት ሀገራትም ያሉበት አዳዲስ ጥምረቶች መመስረት ጀምረዋል። ከነዚህ ጥምረቶች መሃልም በሳውዲ አረቢያ ፊት አውራሪነት የሚመራው በ8 ሀገራት የተመሰረተው የቀይ ባህር የትብብር መድረክ የተሰኘው ስብስብ ይጠቀሳል። በ2020 የተመሰረተው ይህ ትብብር መድረክ ዋነኞቹ መስራቾች ግብፅና ሳውዲ አረቢያ ሲሆኑ ከነሱ በተጨማሪ ጅቡቲ፣ ኤርትራ፣ ሱዳን፣ ዮርዳኖስና የመን ይገኙበታል። የዚህ ስብስብ ዋነኛ ዓላማው በቀይ ባህር ላይ ኢኮኖሚያዊ ትብብርን መፍጠር፣ የባህሩን ደህንነት መጠበቅና የጋራ ጥቅም ማስጠበቅ፣ የህገወጥ ሰዎች እንቅስቃሴ መከላከል እንደሆነ ቢነገርም የስብስቡን ጥምረት በመመልከት ግን በርካታ ትንታኔዎች ላይ የተገለጸው ከተቀመጠው ዓላማ ውጪ የስድስቱ ሀገራት ሚና ሳውዲን ከማጀብ ያልዘለለና
የግብፅን ፍላጎት ከመደገፍ የማይሻገር እንደሆነ ተደጋግሞም ይነገራል። ለዚህም በምክንያትነት ከሚጠቀሱት መሃል በቀጠናው ላይ ጉልህ ድርሻ ያላትን ኢትዮጵያ ማግለሉ ነው። ኢትዮጵያ ለቀይ ባህር ባላት ከፍተኛ ቅርበትና የያዘችው ከፍተኛ የህዝብ ቁጥር እንዲሁም በቀጠናው ያላት ተጽዕኖ ግምት ውስጥ ያላስገባ አግላይ ስብስብ እንደሆነም ይገለጻል። ምናልባትም ኢትዮጵያ ወደ ትብብር መድረኩ እንዳትቀላቀል ዋነኛ ጋሬጣ የሆነችው የኢትዮጵያ ታሪካዊ ጠላት ግብፅ ልትሆን እንደምትችልም ይታሰባል። የሳውዲና የግብፅን ፍላጎት ለመደገፍ በጥምረቱ ውስጥ የተቀመጡት 6ቱ ሀገራት እዚህ ግባ የሚባል አቅምና ቁመና ላይ ያለመገኘታቸው በስብስቡ ውስጥ ያላቸውን ሚና ከአጃቢነት የማይሻገር እንዲሆንም ያደርገዋል። ሌላው በቀጠናው ባሉ ሀገራት ላይ ባላት ወደር የለሽ ሚና ስሟ ተደጋግሞ የሚነሳው አረብ ኤሚሬትስን ያገለለ መሆኑ ደግሞ ትልቅ ጥያቄን ፈጥሯል። በእርግጥ ሳውዲና አረብ ኤሚሬትስ ሆድና ጀርባ ከሆኑ በኋላ ሁለቱም በየፊናቸው በሁሉም መልኩ አንዱ በአንዱ ላይ የበላይ ለመሆን መሻኮት ከጀመሩ ከራርመዋል። በዚህ የተነሳ በቀይ ባህር ላይ ሳውዲ የመሰረተችው ጥምረት በአረብ ኤሚሬትስ ላይ በቀጣይ በቀጠናው ያላትን የበላይነት ለመገዳደር ያለመ እንደሆነ የአደባባይ ሚስጥርም ነው። በቀይ ባህር የትብብር መድረክ ችላ የተባለችው ሌላኛዋ ጉልበተኛ ሀገር እስራኤል ናት። እስራኤል በቀጠናው በተለይ ከየመኑ ሁቲ ጋር በተደጋጋሚ ጊዜ ስትጋጭ ይታያል። በቀይ ባህር ላይ በንቃት ከሚንቀሳቀሱና የራሳቸውን ጥቅም ለማስጠበቅ ከሚፎካከሩት ተርታም ቀዳሚዋ ናት። በዚህ መድረክም አውቀው ተዘንግተዋል ተብለው ከሚታሰቡ ሀገራት መሃልም ትጠቀሳለች። ለዚህ በምክንያትነት የሚቀርበው ደግሞ እስራኤል በጋዛ ላይ በምታደርገው ጦርነትና ከየመኑ ሁቲ ጋር ባላት የጦርነት ብቻ የሆነ ታሪክ እንዲሁም ከግብፅና ከሳውዲ ጋር በፍልስጤም ጉዳይ መቃቃሯ በዋነኝነት ይጠቀሳል። በቀጣይ ኢትዮጵያ በአካባቢው ባላት ተጽዕኖና መንግስት የባህር በር አጀንዳን እንደ ሀገር ማንሳቱ በቀጠናው ሌላ አዲስ ተገዳዳሪ ህብረት ሊፈጥር እንደሚችል ፍንጭ ይሰጣል። በተለይ የተባበሩት አረብ ኤሚሬትስ ያላትን ተጽዕኖ ለማስጠበቅ ህብረቱን በፊት አውራሪነት ከሚመሩት መሃል ቀዳሚዋ ሆና ልናገኛትና በዚህ አዲስ ስብስብ ውስጥም ኢትዮጵያ ተካታበት ልንመለከት እንችላለን። የዛሬን አበቃን። ቸር ቆዩልን።